እቺ ሴት ልጇን ጫካ ውስጥ ጥለዋለች። ይኸው አንተ ልጅ አሁን ነፃ ነህ እንደፈለግ ተዝናና ብላ ጥላው ትሮጣለች። ከዛ እንደተመለሰችው የሕፃኑ ወንድም እማ ታናሽ ወንድሜ የታል ይላታል። እሷም እንጃ እየዞረ ነው መሰል ትላለች። እሱም ከርቀት ያየውና እንዴማ ከኛ በጣም ርቆአል እኮ ሲላት እና ምን ትጠብቃለህ ሂድና ያዘው ካልሆነ ይሞታል ወንድምህ ትለዋለች። ሕፃኑም ልጅ እየሄደ ከገደል ቦታ ይደርሳል። ግን ታላቅ ወንድሙ ደርሶ ያድነዋል። እሷ ደግሞ ቶሎ ብላ አምልጣቸው ትሄዳለች ከአዲስ ፍቅረኛዋ ጋር። እነሱም ተመስገን ጌታዬ ተርፈሃል ይልና ወደ እናታቸው ሲመለሱ ያቺ ከሃዲ ትታቸው ሄዳለች። እሷም ከአዲሱ ሀብታም ፍቅረኛዋ ጋር ቤት ትደርሳለች። ዋው ቤትህ በጣም ያምራል ስትለው እሱም አይ ቤታችን በይ ከዚህ በኋላ የሁለታችን ቤት ነው ይላል። እሷም እሺ የኔ ፍቅር በጣም ደስ ብሎኛል ብላ ታቅፈዋለች። እዚህ ደግሞ እኚህ ሕፃን አዲስ ፈተና ለመጋፈጥ ታናሽ ወንድሙን ተሸክሞ ሱፐር ማርኬት ይገባል። ከዛ የታሸገ ወተት ይዞ ሊወጣ ሲል ባለቤቱ ደርሶ ይይዘዋል። አንተ ሌባ እጅ ከፍንጅ ያዝኩ ፖሊስ እጠራለሁ ሲለው እሱም እባክህ የምንገዛበት ብር የለኝም ታናሽ ወንድሜ ስለተራበ ነው ብሎ ይለምነዋል። ከዛ ሰውየውም እና አባትና እናታችሁ የታሉ ብሎ ይጠይቀዋል። እሱም እናታችን ጥላ ሄዳለች አዲስ ፍቅረኛዋን መርጣ ብሎ ይመልስለታል። ሰውየው ሲሰማ በጣም ደንግጦ ያዝናል። እዚህ ደግሞ እናታቸው ጠግባ ኤርፎን ሰክታ ስልክ እየየች ነው። ከዛ ፍቅረኛዋ ወደ ቤት ሲገባ እቤቱ በጣም ቆሽሾ ምንም አልጸዳም። ከዛ አንቺ ዋሸሽኝ ቆይ ማን መቶ ሊያጸዳልሽ ነው ቤቱን ይላታል። እሷም አንተም ዋሻኝ ሰራተኛ ቀጥርልሻለሁ ብለኸኝ ነበር ትለዋለች። ከዛ እሱም ተናዶ እጇን ይዝና እና እስክቀጥርልሽ ድረስ እጅሽን ልስበረው ታዲያ እኔ የቤቴ ሁሌም ንጹሕ እንዲሆንልኝ እፈልጋለሁ ገባሽ አይደል ብለዋት ይወጣል። ከዛ ከሁለት ወር በኋላ ያ ነጋዴ ለዛ ልጅ የሆነ ወረቀት ይሰጠዋል። ልጁም ምንድነው ይሄ ወረቀት ሲለው ሰውየውም ይሄ እኔ አንተን እና ታናሽ ወንድምህን የማደጎ ሕጋዊ ወረቀት ነው እና ዓለም ላይ ማንም ሊለያየን አይችልም ይለዋል። ልጁም ሲሰማ በደስታ እንባ ተናንቆት ሰውየውን ያቅፈዋል። እዝም ደግሞ ስናይ ያ ሀብታም ሰውዬ አዲስ ፍቅረኛ ይዞ ያቺን ከሃዲ እዛው ሰራተኛ አድርጓት እቤት እየጸዳች ነው። ከዛ አዲሷ ፍቅረኛ ትመጣና ዛሬ እራት ምን ሰርተሻል ብላ ትጠይቃታለች። እሷም በእንዴት እኔ ያንቺ ሰራተኛ አይደለሁም ከፈለግሽ ራስሽ አብስለሽ ብይ ትላታለች። ከዛ እሱም ይመጣና ላባሽ ነው እንደውም ለኔ ምንም አትጠቅሚኝም ብሎ ወደ ውጭ አስወጥቷት በሩን ይዘጋባታል። እሷም ከውጭ ሆና እያለቀሰች ብትለምነው ነገር ግን ማንም በር የሚከፍትላት የለም። ከዛ ከ25 ዓመት በኋላ እነዛ ወንድማሞች ከአሳዳጊው አባታቸው ጋር ተቃቅፈው ይሄዳሉ። ታላቁም እኔ በጣም ደስ ብሎኛል ዛሬ ወንድሜ ስለተመረቀ ይላል። ከዛ እያለፈ የሆነችን ሴትዮ ሳያውቅ ገፍትሮ ይጥላታል። እሱም በጣም ይቅርታ አላየውሽም ነበር ብሎ ያነሳታል። ከዛ እሷም በእንዴት ትናገራለች ለምንድነው የምትገፈትረኝ ብላው ሲተያዩ እናታቸው ናት። ከዛ ሁለቱም ደንግጠው እናትየው የኔ ውድ ልጆች ይቅር በሉኝ እባካችሁ ምናልባት ዕጣ ፈንታ ይሆናል ድጋሚ ያገናኘን ትላለች። እሱም እንባ እየተናነቀው አይ እማ አንቺ እኮ ጫካ ውስጥ ጥለሽን ሄደሻል እንደውም ከዓይኔ ነው አንቺ እናታችን አይደለሽም። ከዛ አሳዳጊው አባታቸው ይቅርታ እናት አንድ ምክር ልምከርሽ ምንም ቢሆን ሰው የዘራውን ነው የሚያጭደው ብለዋት ሦስቱም ጥለዋት ይሄዳሉ። እሷም በተራዋ ጫካ ውስጥ ተጥላ እያለቀሰች ብድር ተከፈላት። ሁላችሁም የምትዘሩትን ለማጨድ ተዘጋጁ። መጥፎ ከሰራክ መጥፎ ጥሩ ከሰራክ ጥሩ። ለቀጣይም እንዲህ አይነት የፊልም ታሪክ እንዲደርሳችሁ ፎሎ አርጉን። ቻው።